ሩታ 300K ስለገባች አብርሽ አክብሮልኛል ተብሎ ያው ከላዩ ላይ እንዳያችሁት። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ እህት ወንድሞቼ ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ቤቱን ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ተደራሽነት እንዲኖረው ላይክ አድርጉልኝ ውዶቼ። ቻናሉ እንደወደቀ ታውቃላችሁ። እንግዲህ እንደሚነሳልኝ እይታው እንዲመለስልኝ ደግሞ ተስፋ አድርጋለሁ። በኋላ ተስፋ አልቆርጥም። ያው ተስፋ ያልቆረጠ ሰብ ትዕግስት ያደረገ ሰው ነገ የተሻለውን ነገር ነው የሚጠብቀውና እኔም ደግሞ ትዕግስት አድርጌ ቻናሌን የማስተካከል ይሆናል ማለት ነው። እንደ ትላንትና ሩታ ቤት እንደተለቀቀው ከሆነ አብርሽ እንግዲህ ትላንትና ሩታ ቤት እንደተለቀቀው አብርሽ 300K ስለገባው አክብሮልኛል ተብሎ እያንዳንዱ ነገር ያው ውስጥ ያለው ውሸት ላይ ያለው ውሸት ውስጥ ያለው እውነት የሚባለው ነገር አሁን ነው የተረዳሁት ማለት ነው። እኔ ትላንትና ቪዲዮ አልሰራሁም ነበረ። በነገራችን ላይ ዜድ ድረሺ ብላችሁ ነበረ። እኔ ዜድ ሾ አይደለሁም። በነገራችን ላይ ዛህራ ነኝ። ልክ ነው። ዜድም ልትሉኝ ትችላላችሁ። አንዳንድ ልጆች ደግሞ እየመጣችሁ እየተናገራችሁ ይገኛል። በነገራችን ላይ እኔ ሁለት ስም ነው ያለኝ፣ ሌላ እና ደግሞ ዛህራ ማለት ነው። ለማንኛውም ወደ ጉዳይ ስመጣ ትላንትና በተለቀቀው ወይም ደግሞ በተሰራው ቪዲዮ ላይ አብርሽ መጥቶ አላከበርላትም። በነገራችን ላይ ሀቁን እውነትን እንቅጭቅጭም ተናግረን በመሸበት ማደር ይሻላል ተብሏል ማለት ነው። እዚህ ጋር ደግሞ አስደንጋጭ መረጃ አለኝ። ዛሬ አስደንጋጭ መረጃ አለኝ። አብርሽ ያው አሁን እየተዘዋወረ ያለው ነገር ነው። አላቅም እውነት ይሁን ውሸት አላቅም። ብቻ በብዙ ሰው ሰምቻለሁ። በአንድ ሰው ብቻ ሳይሆን በብዙ ሰው አብርሽ ወደ ሩታ ሊመለስ ነው እየተባለ ይገኛል። እውነት ይሁን ውሸት ይሁን አላቅም። አብዛኛው እየተሰራጨ ነው ያለው። ቲክቶክም ላይ ደግሞ ተቆራርጠው እንደዛ ማለት ነው። ሄርሜላ ተስፋ ቆርጣለች፣ ሄርሜላ ተስፋ እንደዚህ ሆናለች፣ ሄርሜላ ተሸንፋለች፣ ሩታ ተሸንፋለች የሚሉ ልጆች አሉ። እሱ ፈጣሪና ፈጣሪ ብቻ ነው እንጂ የሚያሸንፈው ማንም በምንም ህይወት ላይ መቀለጃ ወይም ደግሞ ማሸነፊያ ወይም ደግሞ ቁማር አይደለም ማለት ነው። ሌላው ነገር ደግሞ ትላንትና ሩታ ያው 300K ስለገባች የሆነ ተከብሮላት ነበረ። በነገራችን ላይ እነዚህ ሙፋጃ አድርገውላት ነበረ። ነገር ግን ያከበረው ደስታ አበባ ሰጥቷት ነው እንጂ አበባ ሰጥቶ ነው ያከበረላት እንጂ አብርሃም አይን አልነበረም፣ አላየነውም ማለት ነው። ስለዛ ውሸት ምንም ነገር አያደርግም። እውነቱ ተናግሮ በመሸበት ማደር የምላችሁ ለዚህ ነው እላችኋለሁ ወዶችዬ። እና ደግሞ የተደረገውን ነገር ሌላ እኛ ያየው ነገር ሌላ ማለት ነው። ይሄ ስለዛ ውሸት እና እውነት የተቀላቀለበት ነውና ማለት ነው። በነገራችን ላይ ሊሆን ይችላል። ምክንያቱም አንዳንድ ነገር እየተሰማ ነው። ዛሬ ደግሞ አብርሽ ወደ ሩታ ሊመለስ ነው እየተባለ ይገኛል። እና ደግሞ ይሄ ደግሞ በጣም አስደንጋጭ ነው። ትናንትና ብዙ ፎክራ ነበረ። መቼም አብርሃም ጤነኛ ካልሆነ ድረስ ከኛ ካልተስማማች ድረስ መቼም ቢሆን አብርሃም ወደ አንቺ ተመልሶ ማይመጣም አታዩም ብለዋት ነበረ። ነገር ግን ያትተው ሌላ ነገር እየተወራ ይገኛል። ዛሬ የት ነው እውነተኛ ታሪክ የሆኑ ታሪኩን አላውቅም። በተዘዋዋሪ እየተዘዋወረ ነው ያለው፣ ዩቲዩብ ላይ እየተዘዋወረ ነው ያለው እና ደግሞ ቲክታክ ላይም እንደዛው ማለት ነው። ስለዛ እውነት ነው። አንዳንድ ነገሮች ቢቦስቱትም ደግሞ ቢለቀቁም አንዳንድ ነገሮች እውነት ነው የሚመስሉት። ገብቷችኋል አይደለ? ስለዛ ሄርሜላ ተስፋ መቁረጥ የለባትም የምትሉ እህቶቼ ለሄርሜላ አድርሱላት ማለት ነው። ያው አንዳንድ እህቶቼ ያየናችሁ ነው የምትሰሩት ቪዲዮ። እውነትም ይሁን ውሸት ከየት የምታመጡ አላቅም። እንደኔ ሊሆን ማለች አላቅም። ብቻ ነገራቶቹን እውነት እንደሚሆን ተስፋ አደርጋለሁ። አብርሃም ባለበት ጤናውን እንመኝለታለን። በነገራችን ላይ የሰው ክፋት፣ የሰው ሸረኝነት፣ የሰው መቀኝነት ምንም ማንም አያደርግም ማለት ነው። አሁን ትናንትና ሩታ ቤት የተለቀቀው ቪዲዮ ሁሉ ነገር ሀሰት ነው። ከላይ ያለው ሌላ፣ ከውስጥ ያለው ሌላ፣ ያከበረላት ሌላ፣ አብርሽ የለም እዛ ውስጥ ሲጀመር የለም አብርሽ ማለት ነው። ሄዳችሁ ማየት ትችላላችሁ። ውሸት አልተናገርኩኝ ማለት ነው። ስለዛ ውዶችዬ እውነት መስሏችሁ ከሆነ ተሳስታችኋል። አሁን ቪዲዮ ተቆራርጦ ምንድነው አብርሃም አከበረላት፣ አብርሃም እንደዚህ ሆነላት፣ አብርሃም አልሆነም። ምንም ነገር ያየነው ነገር የለም። እኔ እስከ መጨረሻ አይቼዋለሁ። በነገራችን ላይ ቪዲዮ አብርሃም እዛ ውስጥ የለም ሲጀመር ማለት ነው። አብርሽ የለም።
እዛ ሩታ እንትን ውስጥ የለም። ግራ ገባኝ እኮ የት ነው ያለው? የት ነው ያከበረላት? ከየት ወደ የት ነው አልገባኝም ነገራቶቹ ማለት ነው። ስለዛ አብርሽ አሁንም ያለው ሄርሜላ ጋ ነው እንጂ ማንም ጋ አይደለም። እና ደግሞ ዛሬ አስደነጋጩ ዜና ደግሞ ልንገራችሁ። ወደ ሩታ ሊመለስ ነው ብለው አንዳንድ እህቶች ወይም ደግሞ አንዳንድ ቲክታከሮች እየሰሩ ይገኛሉ። ውሸት ይሁን እውነት አላቅም። አንድ ጭምጭምታ ሳይሰሙ ምንም አይነት ነገር አይሰሩም ማለት ነው። ስለዛ ይሄም ነገር የሚሆነው እናያለን አብረን ማለት ነው። ስለዛ የሚሆነው ነገር ማታ ቪዲዮ ይለቀቃል ተብሏል። ያ ቪዲዮ ደግሞ እንጠብቃለን እኛ በጉጉት ማለት ነው። ትናንትናም ቪዲዮ ይለቀቃል ተብሎ ነበረ። ለካ የተለቀቀው የማናው የቡዜና እንትና የሩታ ነው የተለቀቀው ቪዲዮ ማለት ነው። ስለዚህ አብርሃምና ሄርሚ አልለቀቁም። እና ደግሞ ዛሬ በምርጥ ቪዲዮ ጠብቁ ተብለናል። ያ ቪዲዮ ምርጥ ቪዲዮ እኛም በጉጉት እንጠብቃለን። ባላችሁበት ሰላማችሁ ይብዛልን፣ ፈጣሪ ጠብቃችሁ እላችኋለሁ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እመጣለሁኝ። ቢታይ ባይታይ ተስፋ የምቆርጥ ልጅ አይደለሁም።